አካላዊ ቃል ያደረባት ጸሎታችን የምታሳርግ ድንግልናዋ የሚያስተምር ብርሃን የሰፈረባት ደመና መንፈስ ቅዱስ የሚገባት መንገድን የምትመራን የምታሻግረን የኃጢአታችን ግንብ እንዲፈርስ የምታማልደን ርስት የምንወርስባት ሞት በሷ ላይ ስልጣን የሌለባት በክብር ያረገች እናት የእግዚአብሔር ታቦት ይሏችኋል ማርያም ናት። አንዱ ባለቀኔ እመቤታችንን እንዲህ ብሎ ከተቀኝቶባት ነበር። እመቤታችንስ እንዴት ያለች የምትደንቅ ናት! ሰማይ ሙሉ ጎመር መና ይዛ ደሞ ፍርፋሪ እየለመነች ራበኝ የምትል ሰማይ ሙሉ ጎመር መና የተባለው እኮ ባለቤቱ ነው። እሱን አዝላ እንጀራ የሚሰጠውን እንጀራ ትለምናለች። ከእመቤታችን ከቅድስት ድንግል ማርያም በቀር የትህትና ውሃ ልክ ማነች? እስኪ ጥሩልኝ። ማን አለች? ሌሎች ጌታን ለመውለድ ሲዘጋጁ ገረዱ በሆንኩ እያለች የተመኘች ምኞቷ እንኳን ትሁት የሆነ ከእመቤታችን በቀር የትህትና እናት ማነች? ኧረ ቀረብ ብለው እዋት ባካችሁ። ለመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን።